ዛሬ የምንመለከተው ክፍል 11 በ2018 ሚኒስትሪ ኤግዛም ለሚፈተኑ ተማሪዎች የቀረበላቸው የሞዴል ጥያቄ ነው ማለት ነው። ጥያቄ የተወሰደው ከ6ኛ ክፍል ሂሳብ ትምህርት ነው ማለት ነው። ስለዚህ እናንተም በያላችሁበት ስፍራ ላይ ሆናችሁ ማለት ነው እጃችሁ ላይ ባለችው ስልክ ወይም በኮምፒውተር እንደነዚህ ያሉ ይዘት ያላቸውን ትምህርት ለምትማሩ ተማሪዎች ወይም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይህንን ቪዲዮ እስከ መጨረሻው ድረስ በትዕግስት እዩት። ከዛ በኋላ እናንተም እንደነዚህ ጥያቄዎችን መስራት ትችላላችሁ ማለት ነው። እንግዲህ ወደ ጥያቄያችን እንሄዳለን። አብራችሁ ከኔ ጋር እንደምትሰሩ ተስፋ አደርጋለሁ። ጥያቄው ምንድነው የሚለው ጥያቄው እንግዲህ ይዘቱ የቃላት ፕሮብሌም ወይም ደግሞ በእንግሊዝኛ ወርድ ፕሮብሌም ነው ማለት ነው። እንግዲህ የሚለን ጥያቄው የ24 ወይም 24 ቀናት የአንድ ወር ስንት መቶኛ ወይም ስንት ፐርሰንት ነው ብሎ የሚጠይቀን። ጥያቄው የሚያዘን ባጭሩ አንድ ወር 30 ቀናቶች አሉት። 24ቱ ቀናቶች የነዛ የ30 ቀናቶች በፐርሰንት ሲሰላ ምን ያህል ቀን ነው ወይም ምን ያህል ፐርሰንት ነው ብሎ ነው የሚጠይቀን። እንግዲህ ይህንን ጥያቄ ደግሞ ለመስራት አንድ ሰው በ24 ቀናት ቢሰራ ከ30 ቀናቶቹ 24ቱ ቀናቶች ቢሰራበት ወይም ስራ ላይ ቢውልበት 24 ቀን የ30 ቀኑ ምን ያህል ፐርሰንቱ ይሄ ሰውዬ ስራ ላይ ዋለ እንደማለት ነው ባጭሩ። ስለዚህ ይሄ ደግሞ ለመስራት ምን ማድረግ አለብን የሚለውን አብረን እንስራ። መጀመሪያ ማወቅ ያለብን ሁለት ነገሮችን እናነሳላችሁ። አንድ ቀን ነው አንድ ወር እኩል ይሆናል 30 ቀናቶች እንዳሉት ልናውቅ ይገባል ማለት። አንድ ወር 30 ቀናቶች አሉት። ሌላኛው ደግሞ ማወቅ ያለብን ነገር ደግሞ አንድ መቶኛ እኩል ነው ከአንድ ፐርሰንት ወይም ደግሞ 0.01 ጋራ እኩል መሆናቸው የግድ ልታውቁ ይገባል ማለት ነው። በዋነኛነት ደግሞ ስለ ፐርሰንት ከተነሳ ተማሪዎች ወይም ስለ መቶኛ የሚነሳ ከሆነ የግዴታ እችኛይቷን አንድ መቶኛ ከአንድ ፐርሰንት ጋር እኩል መሆኑን ልታውቁ ይገባል። እንዲሁም ደግሞ አንድ ሲካፈል ለመቶ 0.01 መሆኑን ልታውቁ ይገባል ማለት ነው። ስለዚህ አሁን ወደ ጥያቄያችን እንገባለን ማለት ነው። የተጠየቅነው ጥያቄ 24 ቀናቶች 24 ቀን 24 30ኛ ነው የሚባለው። 24 ቀናቶች የ30 ቀናቶች ማለት ምን ማለት ነው? 24 30ኛው ማለት 24 30ኛው። እንግዲህ የሰውዬ 24ቱም ስራ ላይ ቢያሳልፍ ይህንን በአጠቃላይ ወደ ፐርሰንት ስትቀይሩት ምን ያህል ይሆናል የሚለውን አብረን እንስራ። ይህንን ቁጥር ምን እናደርጋለን መሰላችሁ? 24 30ኛ ሲባዛ መቶኛ እናባዘዋለን። መቶኛ ማለት ምን ማለት ነው? አንድ መቶኛ ማለት ከማን ጋር እኩል ነው ማለት ነው? ከአንድ ቁጥር ጋር እኩል ነው ማለት ነው። ስለዚህ 24ን በአንድ ቁጥር ብታባዙት ያው ራሱ 24 30ኛ ወይም 24 30ኛን በአንድ ቁጥር ብናባዛው 24 30ኛቱ አይቀይርም ማለት ነው። ከዚህ ተነስታችሁ ወደዚህኛው ፐርሰንት እንዴት ይኬዳል ነው ጥያቄው። 100 ሲባዛ በ30 ስንት ይመጣል ማለት ነው? 3000። እንዲህ ካደረጋችሁ በኋላ ይሄንን ቅድም እንደነገርኳችሁ እቺኛይቷ ከማን ጋር እኩል ነች ማለት ነው? ከፐርሰንቱ ጋር እኩል ይመጣል ማለት ነው። 100ኛ 1% ስለሆነ ነው። ስለዚህ ይሄ 0 በዚህ አጣፍታችሁት 240 ለ3 ብታካፍሉት ስንት ይመጣል ማለት ነው? 80 አለ። እዚህ ጋር ደግሞ የችኛይታ ፐርሰንት ሲባዛ ስለሆነ ይሄንን ፐርሰንት እንዲያርገን መጠቀም እንችላለን ማለት ነው። አይታችሁታል አይደለም? ስለዚህ ሂሳብ ትምህርትን እንደዚህ ያርጋችሁ በቀላሉ መረዳት ማንበብ ትችላላችሁ ማለት ነው። ይሄን አሁን እኔ የሰራሁትን ቪዲዮ ወይም አሁን የሰራሁትን ትምህርት ማለት ነው ምናልባት ካልገባችሁ ሀሳብ ካላችሁ ማለት ነው ኮሜንት ላይ አሳውቁኝ። ተመሳሳይ የሆኑ ጥያቄዎችን መስራት እንችላለን ማለት ነው። ይሄ ቪዲዮ ከወደዳችሁት ላይክ አድርጉ። ለቤትም አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ በቴሌግራም፣ በቲክቶክ፣ በዋትስአፕ እኛም ማግኘት ትችላላችሁ። በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት ቸር ሰንብቱ። ስንለያይ ግን አንድ ጥያቄ ልጠይቃችሁ፣ እናንተ ደግሞ ያንን ጥያቄ ትገልጹልኛላችሁ። እቺኛይቷን 24 የምትሏን እንበልና 28 ቀናቶች ቢሆኑ ወደ ፐርሰንት ሲቀየር ወይም ደግሞ የ28 የ30 ስንት ፐርሰንት ነው የሚለው ለእናንተ ጠይቃችሁ። በቀጣይ ደግሞ ሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ።